የእግር ህመሞት ከወገቦ የመነጨ እንዲሁም የእጅ ህመሞት ከአንገቶ የመነጨ እንደሆነ አስበው ያውቃሉ? ሰላም፣ እኔ ዶክተር አድማሱ ተበልጥ እባላለሁ። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአጥንትና መገጣጠሚያ ስፔሻሊስት፣ የአከርካሪ አጥንቶች ቀዶ ጥገና ሰብ ስፔሻሊስት ነኝ። በእግራችን ላይ የሚከሰቱ ህመሞች ለምሳሌ እንደ ማቃጠል፣ እንደ መደንዘዝ ወይም ደግሞ ረጅም ሰዓት በምንጓዝበት ሰዓት የመድከም ከዛም አልፎ ለማረፍ መገደድ እንዲሁም ረጅም ሰዓት በስራ አጋጣሚዎት ወይ በተለያየ ምክንያት ሲቆሙ እግሮት የሚደነዝዝ ከሆነ እነዚህ ምልክቶች ከታችኛው ወገባችን የነርቭ መተላለፊያ ትቦ ጥበት ወይም ዲስክ መንሸራተት ወይም ደግሞ ከእድሜ ጋር በተያያዘ የሚያልፍበት ቱቦ መጥበብ ምልክት ሊሆኑ ስለሚችሉ እንደዚህ አይነት ምልክት ካሎት አቅራቢያ ወዳለ የጤና ተቋም ሄደው ምርመራ ማድረግ ይኖርቦታል። በተለይ እነዚህ የታችኛው የወገብ ህመም ከእግር ህመም ጋር ተያይዞ በተለይ ደግሞ የሽንት መቆጣጠር አለመቻል ወይ ሽንት መውጣት አለመቻል ወይ ደግሞ የሰገራ ድርቀት ካለቦት በጣም አፋጣኝ ምልክቶች ስለሆኑ ጊዜ ሳያጠፉ ሄደው መታከም ይኖርቦታል። በተመሳሳይ እጃችን ላይ መደንዘዝ ስሜት ካለ ወይም ማቃጠል ካለ ወይም ደግሞ እጃችን ከሰነፈብን እስከዛሬ በዕለት ተዕለት እንቅስቃሴያችን የምናረጋቸው ለምሳሌ ቁልፍ እንደመቆለፍ ወይ ደግሞ ኪችን ገብቶ መክተፍን ወይ ቁልፍ ጥቃቅን ነገሮችን የምንይዘው ከሰነፈብን፣ እንደዚሁም ደግሞ መንገድ በሚጓዙበት ሰዓት ባላንሶትን ወይም ደግሞ የሚንገዳገዱ ከሆነ ለመውደቅ አይነት ስሜት የሚሰማዎት ከሆነ እነዚህ ችግሮች በአንገታችን ውስጥ በአከርካሪ አጥንት ውስጥ የሚያልፍ የነርቭ መተላለፊያ ትቦ አለ። የዛ ጥበት ምልክቶች ሊሆኑ ስለሚችሉ ምንም ጊዜ ሳያጠፉ ሄደው መታከም ይኖርበታል። የዛሬ መልእክታችን ይሄ ነው። እናመሰግናለን።